የሰው ልጅ አትፈትነኝ ሳይሆን ፈተናውን የምንቋቋምበት አቅም ስጠኝ ብሎ ነው ዱዓ ሊያደርግ የሚገባው የሚለውን አባባል አፍናን ኖረዋለች። አፍናን በደንብ አድርጋ ብትፈተንም ከአላህ ጋር ሁሉንም ለማለፍ ታግላለች። ታዳኛ ቲክቶክ ላይ ስለሷ የሰማነው ጥቂቱን ብቻ ነው። ከነገረችን ከምናየው በላይ ነው የተፈተነችው። አፍናን ጧት ካንሰር እንዳለባት ሰምታ ከሰዓት ከሁለት ልጆቿ አባት ጋር ተፋታለች። በአንድ ቀን ውስጥ ነው ይህ ሁሉ የሆነባት። በተደጋጋሚ ለሕክምና እርዳታ ጠይቃ አጥታለች። ምርመራ አድርጋ የካንሰሩ ሁኔታ ያዩ ዶክተሮች ከዚህ በኋላ ወደ ህንድ አትምጣ፣ እዛው ብትሞት ይሻላታል ብለዋታል። ከእግሯ በተጨማሪ ከ2 ዓመት በፊት በዚሁ ካንሰር የተነሳ ግማሽ ሳምባዋ ተቆርጦ ተወግዷል። ታዲያ ከ3 ወር በላይ በህይወት አትቆይም መባሏ እናቷ፣ እህቶቿ፣ ጓደኞቿ ቁጭ ብለው መሞቷን ሲጠባበቁ ነበር። እሷ ግን አልሞትም እመኑኝ እያለች ስትከራከራቸው ነበር። እንዲህ የተማመንኩት ጤነኛ በሆንኩበት ሰዓት ያላመሰገንኩትን አላህ ከህመሜ በኋላ በጣም በመቅረቤ የሚል ነበር መልሷ። እውነት ለመናገር ሰይፉ በዚህ ልክ ተመስጦ እንግዳውን ሲሰማ በቻለው ሁሉ ሲያበረታታ አይቼው አላውቅም። አፍናንን በተደጋጋሚ ሲያደንቃትና ሲያመሰግናት ነበር። ሆኖም ብዙ ካወሩ በኋላ እግሯ ከተቆረጠ በኋላ ስለተፈጠሩ ችግሮች ሰይፉ ጠየቃት። አሁንም እግሯ ያለ እንደሚመስላት በተደጋጋሚ ከእንቅልፏ እንደተነሳች ለመሄድ ሞክራ እንደወደቀች እንደተለመደው እየሳቀች አወራቸው። እንደሚታወቀው አፍናን ሁሌም ፈገግታ ፊቷ ላይ አይጠፋም። ታዲያ ለምን አርቲፊሻል እግር እንዳላስገጠመች ሲጠይቃት ዶክተር ደምሴ የሚባል በዚህ ስራ ላይ የተሰማራ ባለሙያ በነፃ ሊሰራላት ቃል እንደገባላት ተነግረዋለች። ሰይፉ እንደማያውቅ ከነገራት በኋላ አሁን ለኢድ በዓል ቢደርስልሽ ጥሩ ነበር ይላታል። እሷም እሱማ የማይቻል ነው ትለዋለች በደስታ። ሰይፉም ከካንሰር የፈወሰሽ አላህ እንዴት ይሄንን ማድረግ ያቅተዋል ካላት በኋላ አንድ ስም ጠርቶ ወደ መድረክ ይጋብዛል። ይህኔ ዶክተር ደምሴ ይወጣል። ብቻዋን ሳይሆን የአፍናንን እግር ይዞ ነበር የመጣው። እንደተለመደው የአፍናን በለቅሶ የተገለጸ ደስታ፣ የሰይፉ ሳቅ የሁሉንም ስሜት ይጋባል። ሰይፉ ዶክተር ደምሴ ገና እግሯን ከለካት ጀምሮ እሷን ሰርፕራይዝ ለማድረግ እየተወያዩ እንደነበር ይነግራታል። ለጥንካሬዋ፣ ካንሰርን ለማሸነፏ ለወራት የሚፈጅ አርቲፊሻል እግር ዶክተር ደምሴ በሳምንት ውስጥ ሰርቶ እንዳደረሰላት ይነግራታል። ኢድንም በተሰራላት እግር ልጆቿን ይዛ ሰግዳ እንድታሳልፍም ያበስሯታል። እውነት ለመናገር የእሷን ስሜት ገብታችሁ ሰይፉ ሾው ላይ እዩትኝ። በዚሁ አጋጣሚ ሰይፉና ዶክተር ደምሴ እጅግ አድርገን እናመሰግናችኋለን። አፍናን የሁላችንም ስለሆነች፣ አፍናን ለኛ ተምሳሌት ነች። አፍናን ለኛ ጥንካሬያችን ነች። አፍናን የሁላችንም ነች። እኔ ብዙ ጊዜ እመኛለሁኝ አፍናን ጋር ያለ ጽናትና በጌታዋ ላይ ያላት እርግጠኝነትና የቂን ሁላችንም ጋር ቢኖር እኔም ጋር ቢኖር ብዬ አስባለሁኝና እውነት ለመናገር አፍናን አላህ ይጠብቅሽ። ወላሂ በጣም ጀግና ነሽ።